ሰላም ሰላም ሰላም፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዚህ በቀን ለስፔሻል ቀን ደርሻለሁ። እግዚአብሔር የተመሰገነ ይሁን። እንኳን ሁላችንም ክርስቲያኖች ሁላችንም ለዛሬ ቀን አበቃን፣ ለዳግም ትንሣኤ አበቃን። እግዚአብሔር እላችኋለሁ። ፋ ብዬ መጥቻለሁ እና ዛሬ ቡናዬ ዳቦዬ ፋ ብዬ መጥቻለሁ። በአበሻ ልብስ አመት በዓል መስያለሁ እላችኋለሁ። ይሄው እግዚአብሔር የተመሰገነ ይሁን። ይሄው ፋ ብዬ መጥቻለሁ እና እግዚአብሔር የተመሰገነ የተከበረ ይሁን። ውድ እህቶቼ ወንድሞቼ ሰላም ናችሁ ወይ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እንኳን እግዚአብሔር ለዳግም ትንሣኤ አበቃን። ሁላችንም ዘንድ ቡና እንጠጣ። አብረን ቡና አፍልቻለሁ። የኢትዮጵያ ቡና ቆልቼ ነው ያፈላሁት ዛሬ። ፋ እንበል ዛሬ እግዚአብሔርን በደንብ ደግሞ እናመሰግነው። ይኸው ዳቦአችንን ይታያል። ዳቦ ይታያል። ይኸው ይሄን መሰለ ዳቦ በትንሹ ጋግሬያለሁ። ማንም የሚበላ ስለሌለ ማለት ነው። ጎረቤት የለ። ያው እንደምነግራችሁ አፍልቻለሁ። አበሻ ልብስንም እግዚአብሔር በጣም በጣም አመሰግናለሁ ወንድሜ ለዚህ የመሰለ አበሻ ልብስ ስላለበስከኝ፣ ሁሌ ያለበስከኝ ነው። ተባረክልኝ። እርሜ ብል በእርሜ ይጨምርልህ። ጤናዬን ለዘላለም ይጨምርልህ። እግዚአብሔር ለዘላለም ያኑርክ። ሁሌ ደስ እንደምታሰኝን ደስ ያሰኝህ እግዚአብሔር። ኑርልን ኑርልኝ ወንድሜ፣ ወድሃለሁ። መልካሙ ወንድሜ እግዚአብሔር ካንተ ጋር ይሁን ለዘላለም አለ። ከሁላችሁም ጋር ከሁላችንም ጋር እና ደስ ብሎኛል። ወድጄዋለሁ። በጣም ደስ የሚል የምወደው የድሮ ልብስ ነው የምወደው ነው። በጣም ደስ ብሎኛል። በጣም አመሰግናለሁ አመሰግናለሁ። ይሄው ደስ በልክ ለብሼ ቡና አፍልቼ መጥቻለሁ ብያለሁ። እንጠጣ ቡና። ዳቦ ምን ይቆረስ እንዴ? ይቆረስ አይቆረስ? ይቆረስ አይቆረስ? ይቆረስ እንጂ ለሱ አይደል የተጋገ ትንሽ በመጥበሻ ስለሆነ አድሮ ነው። መጥበሻው ስስ ሆኖ ይሁን እንጃ ትንሽ አራለች። ችግር የለውም። ምን እኔን በላ እና እግዚአብሔር ይባርክልን። በስመ አብ ወወልድ መንፈስ ቅዱስ ጌታው ይባርክልን። እስኪ እንግዲህ ውስጡን እንግዲህ እንየው ደግሞ ላው ቆንጆ ይመስላል። ዳቦ ቆርስ እንግዲህ ትዝም አይለኝም። እንደፈለግን እንቆርሳለን። ችግር አለ? እስኪ ኧረ 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 ከስርም ትንሽ አራለች። ምንም ችግር የለውም። እዩት። በስመ አብ ልስላሴውን ልነግራችሁ አልችልም። እንግዲህ እንደፈለግኩ መቁረጥ እችላለሁ። ማንም የለም እኮ እኔ ብቻ ነኝ። ከጌታዬ ጋር ከአንድዬ ጋር አንድዬ ትላለች እናቴ ትዝ ትለኛለች። አይ ዳቦ አይ ዳቦ አይ ዳቦ ወይ እዩት። በእውነት ውደቅ እሱከ እዩት። መሬት አምሮት ነው እሱ። በስመ አብ እንብላ ያዙ። ሁሉንም አልቆረጥኩም። በላ ሰው የለም። እስኪ ቡና አይቷን ደግሞ
ወይ ሁሌም ረሳ የጣኒቷ ስለምወደው እኮ ነው የምረሳው። ይሄው ደስ በላችሁ፣ ደስ በለክ እግዚአብሔርዬ። ላንተ ነው የሁሉ ክርስቶስዬ ሞትን አሸንፎ የተነሳልኝ አባታችን አዳኛችን አሸናፊ ምን ጊዜ አሸናፊ ላንተ ነው የሁሉ ጌታዬ ሆይ ለማንም አይደለም። ላንተ ኧረ ዛሬ ፓፕኮርንም አልቀረም በቆሎ ዛሬ የማልቀረበትም እኔ በትንሹ ነው የማደርገው። እንግዲህ የሚበላ ሰው የለም። እሰይ ፏ ብያለሁ። ዛሬ አምሮብኛ በሻ ልብሴ አዲስ ዘንጫለሁ። የሀገራችን ልብስ የመሰለ ምን አለ? ተውቦ ቡና ነው እንግዲህ አሁን ቡናም ጠጣ። ባዶውን ልጅ መጀመሪያ ክሬም አላደርግበትም። እስኪ ላድርግ እስኪ በስኳር ብቻ እስኪ ወፍራም ከሆነ ክሬም ጨምርበትና ማርኪያቶ ይሆናል ማለት ነው። ታያ ቡናው በስማም ከኢትዮጵያ መጣ ቡና ቀሽር ቡና ነው። እሺ ቀሽር ቡና ከኢትዮጵያ ከሀገራችን እንደ አንገትም ይሄዳል ከሀገር ልብስ ጋር ሁሌ እየተደበቀ ይሄ ነው። አጀብ እንጠጣ እስኪ አቤት አሰይ ከቡና ጋር ማደግ ይሄ ነው እንግዲህ ችግር አለብን ቡና ጋር ያደግነው ሰዎች። አሁን በጋ ስለሆነ ሞቀት ጀምሯል። እስኪ ዳቦአችንን እንቅመስ እንዴ! በስማ በእውነት ይዩት የዛሬ ደግሞ ይለያል። ይዩት ሲያምር በቀጥጥ እናይታችሁ እንዲህ ነኝ። ያያችሁ ጎበዝ ጀግና ትለኛለች አንዲት ልጅ። አንቺ ጀግና ነሽ። ወይ ኢትዮጵያ ድሮ የዛሬ 25 ዓመት ዳቦ ነው የምለው። በስመ አብ ጉር ነው። እንደፈለኩት ሆኖ ነው ይወጣልኝ ዳቦ። እንብላ እንጠጣ። ኧረ ብሉ፣ ኧረ አባሉኝ። ይሄን ሁሉ ማን ጨርሰዋል? አሁን ያሳዝናል። አሁን ይሄ ትደፋ ሁሉም ስራ ነው። በዛ ላይ ቪዲዮ ላይ ማንም መግባት አይፈልግም። እንዴት ናችሁ ታዲያ? ዳግም ትንሣኤ እንዴት ነው? እንዴት እያሳለፋችሁ ነው? እኔ እንኳን ስራ የለኝም። ለዚህ ነው ዛሬ እግዚአብሔር ቀን
ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቺ ቪዲዮ ስፔሻል ናት። እንደዚህ ለብቼ ቡና አፍልቼ ዳቦ ጋግሬ ፏ ብዬ መጥቼ አያምርም? ይውልኝ ሲያምር ነፍስ በስማ ይመርልህ። እንዲሁ ይመርብክ፣ እንዳማረብክ ኖር። ሁላችሁም በእውነት ለኔ አበሻ ልብስ ያላመጣልኝ የለም። ይባረኩ። አንዲት በተለይ ስምሽን አላነሳ በእርሺ ቁጥር እንዳመጣሽልኝ እግዚአብሔር ይባርክሽ፣ እድሜና ጤና ለዘላለም ይስጥሽ። የጆሮ ብር ሳይቀር ብራስሌት ሳይቀር እህቶች የምታመጭልኝ በእውነት በጣም አመሰግንሻለሁ የኔ ቆንጆ፣ ኖሪልኝ። በስማም የዳቦ ተለየ ነው በእውነት። ወይኔ ታድዬ እግዚአብሔርን በጣም ነው የምጣፍጠው እና ልስላሴው ደግሞ ውስጡ። ዛሬ ደግሞ ምን አደረኩበት? ድሮ ቆንደ በርበሬ ነው ጥቁር አዝሙድ ነው የማደርግበት። ጥቁር አዝሙድ፣ ዘይት፣ ስኳር፣ ጨው ትንሽ። ዛሬ ግን ጥቁር አዝሙድ እኔት እንዳደረኩ አጣሁኝና ምን አደረኩ መሰላችሁ? ቁንደ በርበሬ ነው እንደ ቁንደ በርበሬ አይደለም፣ ቁርንፉድ ቀጥቅጬ አደረኩበት። ሞክሮት በቁርንፉድም ሳታበዙ ማለት ነው። ለጤናም ጥሩ ነው። ይደገም ቡናው። በጣም ወፍራም አይደለም። እኔ ወፍራም አልወድም። ኤግዛክትሊ what I want እንደምፈልገው ነው ያፈላሁት። ፐርፌክቶ ነው ይወጣልኝ ቡና። ክሬምም አያስፈልግም። ጠጡልኝ። ሲኔም እንደኔ ትንሽ አቤት እግዚአብሔር የተመሰገነ ይሁን፣ ስሙ ይባረክ። ወንድሞቼ እስኪ በደንብ ይታያቸዋል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ሼር አድርጉልኝ እንዲበዛልኝ። ሼር ብዙ ላይክ የለውም ምንም ነገር። ስታዩ ዝም ብላችሁ ብቻ ማየት ሳይሆን ማየታችሁ እስካልቀረ ድረስ ላይክ አድርጉ። ገንዘብ አይደለ እና እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰብስክራይብ ያላደረጋችሁ ላይክ መግባት እችላለሁ፣ ግን ችግሩ ምን መሰላችሁ? እናንተ እኛ ጋር ማታ እናንተ ጋር ቀን ነው። ማታ ደግሞ ነው የግዴታ መተኛት አለብኝ። ስራ ያለኝ ቀን በተለይ ተኝቼ በጠዋት ነው የምነሳ ለስራ ማለት ነው። እረፍት ቀኔ ደግሞ በጠዋት መነሳት አልወድም፣ አልፈልግም። በቃ ይጫጫነኛል። ለዛ ነው ማታ መቀመጥ። አሁን ዛሬ እሑድ ነው፣ ማታ መቀመጥ እችላለሁ፣ ግን እናንተ ጋር በጠዋት ይሆናል። ጠዋት የምነሳም የለም መሰለኝ እና በዚህ ቪዲዮ ስለቅ ላይክ እና ዳቦ ሼር ማድረግ እንዳትረሱ። ላይክ እና ሼር ማድረግ እንዳትረሱ።
ይሁት በፈጠራችሁ ዳቦ ውስጡ በቃ እንጃ ኦርጋኒክ ነው ደግሞ ምንም ኬሚካል ያልገባበት። ኬሚካል የሚባል የለውም፣ ብሊች የለውም። ብሊች የሌለው አንብቤ ነው የገዛሁት። አቤት አቤት ልጆች ይሁ ጋግሩ እንደዚህ። እሺ እንደዚህ አይነት ጋግሪ ልጆች። ዝም ብሎ ይበላል ግን ያወፍራል እኮ። ሁሌ አልበላም ግን ሁሌ አልበላም። በዛውም ደግሞ ኦርጋኒክ ነው፣ ብሊች ያልገባበት ነው፣ ምንም ኬሚካል የለውም፣ አይጎዳም ለማለት ነው። ነጭ ስንዴ ነው፣ በዛ ላይ ስንዴ ነው። ስንዴ ቆሎ የስንዴ ቆሎ የስንዴ ቆሎ ያልቃል በእንኩቶ አይኗን ባየኋት ሌላው ቀርቶ ይላል ዘፋኙ ማለት ነው። በሻይማ ሌላ ነገር አይበላ፣ ዳቦ ይበላልኛል። እንዴት ናችሁ? ተናገሩ፣ አውሩኝ እንጂ የጌታችንን ዛሬ ወይ ሞቱን አሸንፎ ድል አርጎ ፈንድ ብርግድ አርጎ ነው የወጣ በጸዳ ልብሱ ንጥጥ ያለ አሸናፊ መሆኑን አላወቃችሁትምና ነው። አያችሁ እንኳን እኛ ክርስቶስ እንኳን ተፈታትኗል። ያን ሁሉ ፈተና ተቀብሏል። ቀድሞም እንዲመጣበት እንደሚደርስበት ያውቃል። ይሄ ሁሉ ለኛ ትምህርት ነው። በላይፋችን ላይ ብዙ ፈተና አሉ። እኛ ምንድነንና ነው የማንፈተንበት? እኛ ምንድነንና ነው ፈተናውን የማንቀበልበት? ክርስቶስ እኮ እስከምትሰቀል ነፍሱ እስከምትወጣ ተሰቃይተዋል። ነፍሱም ወጣለች፣ ግን ሞትን ድል አድርጎ ተነስቷል። እኛም ደግሞ ዛሬ ውጣ ውረድ ቢበዛብንም እንቀበለዋለን። ምክንያቱም እሱ ቀን የምንሄድበት ቀን ሞት የለችም። እዛን ሰዓት እኛ የምንዝናናበት፣ የምንደሰትበት፣ የምንቦርቅበት የዘላለም ዓለም የምንኖርበት እየቦረቅንበት የምንኖርበት ቦታ ስለምንሄድ እዚች ምድር ላይ መሰቃየት ውጣ ውረድ ቢበዛም ውድ ወንድሞቼ፣ እህቶቼ፣ ልጆቼ ቻሉት። ያዕቆብ እንኳን ችሏል። ቻሉት። እና ለእኛ ትምህርት ነው ይሄ ሁሉ ለማለት ነው። ሁሉም ነገር ለበጎ ነው። ለምን ማለት ጥያቄ መፍታችን ነው። መጠየቅ መፍታችን ነው። እኛ እኮ ሰው ነን። መጠየቅ መፍታችን ነው። የእግዚአብሔር ልጅ እስከሆነ ድረስ ደግሞ መፈታተን ግዴታ ነው። እሱ ስለሚወደን ነው እንጂ ስለሚጠላን የአይናት ሳይን ቀርቶ ሳይሆን ሳያዝንልን ቀርቶ አይደለም። ታስብልን ቀርቶ አይደለም።
ግን የነገ ቤታችንን ሊያመቻችልን ምን ያህል ትዕግስት እንዳለንና እንደሌለን ምን ያህል ችሎታ እንደሌለን ፈተና ብዙ ነው ምድር ላይ እሱም ይገባዋል። እኛም በተቻለን ደግሞ ፈተናውን መቋቋም ግዴታችን ነው። ስፔሻሊ በዚህ ሰዓት ደርሷል። እችን የምታክል ነው የቀረችው። እችን የምታክል ቀርታለች። ደርሷል። በምንሰማው በምናየው በቃ ደርሷል። በቃ ውዶቼ እንጠቀቅ። ሁሉንም ትተን ወደሱ እንዞር። እችን የምታክል ነው የቀረችው። በቃ በእውነት እኔ ግን የሚገርማችሁ ደስታ ነው የምሰማኝ ብመጣና አባቴን አዳኜን ኢየሱስን እቅፍ አድርጌ ጠረኑም ማለት ደስ እፈልጋለሁ። የእናቴን ጠረን ድሮ ማሸታት እናቴን ድሮ ጠረኗ በጣም ደስ ይለኝ ነበረ እና አቅፊያት አንገቷ ስር ገብቼ በጣም ደስ የሚለኝ በቃ እናትሽ ስለሆንኩ ነው ትለኛለች። እንደዛ ነው የምንጓጓ። ገባችሁ? እና እግዚአብሔር የተመሰገነ ይሁን። ለምን እንፈራለን? አባታችን ቢመጣ ለምን እንፈራለን? አትፍሩ። አባታችን ነው የሚመጣው። አዳኛችን ነው የሚመጣው። ወደሱ አልቅሱ። ፈተናዎችን ተቀበሉ። ይህን ሁሉ ከተቀበላችሁ ሁሌ ውስጣችሁ የሚያስፈራችሁ ነገር የለም። እንዴ ለምንድን ነው የምንፈራ? ተዘጋጅተን መጠበቅ ነው። እላችኋለሁ። ላይክ ሼር ማድረግ እንዳትረሱ ባካችሁ። ላይክ ሼር አድርጉልኝ። ባዩሽ ቱብ ብላችሁ ግቡ። ባዩሽ ቱብ ብላችሁ ግቡ። በእንግሊዘኛ BAYUSH ባዩሽ ቱብ በእንግሊዘኛ ብላችሁ ግቡ። ለብዙ ሰው እንዲደርስልኝ ላይክ ሼር ሰብስክራይብ አድርጉልኝ። ሰብስክራይብ ያላርጋችሁ እሺ። እና እንደዛ ነው የምለው። አይዞን እና ብዙ ዩቱቦች አለው። ዩቱብ ማየት ከጀመርኩ ብዙ ነገር ተምሬያለሁ። ብዙ ነገር አዝኜበታለሁ። በማየቴ አዝኛለሁ በአንዳንድ ነገሮች በሀገራችን ላይ ማለት ነው። ሁሉም ሰው ሀገሩን ትቶ የምሰደደው እንዲያልፍለትና ለቤተሰቦቹ እንዲያሳልፍ ብሎ ነው። በጣም ያሳዝናል። ሴቶች ላይ የሚደርሰው ድርሰት በጣም ነው የሚያሳዝነው። ሁሌም ውጭ ሀገር ሄዳ የቤት ሰራተኛ ሆና ሰርታ ለራሷም ለቤተሰቦቿም ለማሳለፍ የምትፈልገው ሴት ልጅ ናትና ለሰራተኝነትም የቤት ሰራተኝነትም ለመሆን የምትችል ሴት ስለሆነች ማለት ነው። ወንድ ለቤተሰቦቹ አስብም ማለት አይደለም። እና በሴቶቹ በጣም በሴትነታቸው በደካማ ጎናቸው የሚደርስባቸው ድርሰት በጣም ነው የሚያሳምመው። በጣም ያማል። በጣም ያሳዝናል። ምን ነው ወንዶቹ ጭካኔያቸው በዛ። ወንድ እኮ ወንድም ጋሻ ነው። ወንድም እኮ መተማመኛ ነው። ወንድ እኮ ጋሻ ነው፣ ጠባቂ ነው። ምንም ብንደህይ ለብር ብለን ወይስ ለምን ብለን ነው ሴቶችን የምናጠቃ? ጉልበት ለማሳየት ከሆነ ወንድ ላይ ለምን ጉልበታቸውን አያሳዩም?
ለምንድን ነው ሴቶቹ ላይ የሚጨክኑት? ከሴት አይደል እንደ የተወለዱት? ድጋሜ እላለሁ ይት የላቸውም እንዴ? ሴት ላይ ምን ነው ይሄን አይል ጭካኔ? ምን ነው ይሄን አይል አውርነት? ሰርታችሁ አትበሉም? እንደ ወንዶች አይደላችሁም እንዴ? ወንድነታችሁን አታሳዩም እንዴ? ሰርታችሁ ሴት መጨፍጨፍ፣ መግደል፣ አቢዩዝ ማድረግ ወንድነት ነው እንዴ? ነገ እኮ መሞት አለ። የት ነው የምትሄደው ስትሞት? ለምታደርገው ሁሉ ለጥያቄ መልስ አለክ? እግዚአብሔር ብቻ ነው ገዳይ። ለምንድን ነው የምታሰቃይ ብትል ምን ልትመልስ ነው? ለምንድን ነው የምትገላቸው ብትባል ምን ልትመልስ ነው? ከዚህ የበለጠ የዘላለም ስቃይ ነው አንተን የምጠብቀው። እነሱ እንኳን ብሞቱም ብሰቃዩም የዘላለም እረፍት እኖራለሁ። ወዮ ላንተ ለገዳዩ ላሰቃዩ። እንዴት ነው እንደዚህ ሴት እንደዚህ የሚደረገው? እንዴት ነው እንጨት ሁሉ እየገባባቸው? የምን ጭካኔ ነው? አውሬ ሆኑ እንደ ወንዶቹ። ወንድ ሴትን ይጠብቃል እንጂ ሰውን አይጎዳም። ድሮ እኔ የማውቀው ከወንድ ጋር ካለ ከከሌ ጋር ካለ በቃ እሱ አለላት ይባላል። ባዳም ራሱ ይጠብቃል። ባዳ ወንድ መከታ ነው፣ መወለድ ቋንቋ ነው። በስመ አብ ወመንፈስ ቅዱስ ወደ አምላክ። ይሄ ማለት ይሄን ሳይና ስሰማ የሰው ሳይሆን ያ ሰው ላይ ሰይጣን ብቻ ነው ክፉ የሚሰራ። የሰው ልጅ ክፉ አይሰራም። ሰው ላይ ተጠንቀቁ። ወዮ ለራሳችሁ። ሁሉም ሰው ይሞታል። ቢሞቱም እነሱ ዛሬ ተሰቃይተው ነገ የሚኖሩትን ታያለ። አንተው ላይ ነው የሚስቁት ለዘላለም። አንተ ደግሞ ለዘላለም ስትሰቃይ ነው የምትኖረው። እቺ ዓለም ለዘላለም አይደለም የምትኖርባት። በጣም ነው የሚያሳማው። ኢትዮጵያ ምን አበሻ ስንባል እኛ እኮ አንደኛ ነበር። ለሰው አዛኝ፣ ውርሩ፣ አክባሪ፣ ተወዳጅ፣ ወዳጅ። ምን ነው ዛሬ ምንድን ነው እንደዚህ የሆነበት? ኢትዮጵያዊ ነኝ ማለት እንኳን በጣም እኮ ነው የሚያንገፈግፈው። ዩቲዩብ ማየቴ ዩቲዩበር በመሆኔ ብዙ ነገር አየሁ፣ ብዙ ነገር ሰማሁ። በእውነት ተው እንደሱ አትሁኑ። እግዚአብሔር ተዋደዱ ነው እንጂ የምለው ተጣሉ አይልም። ለምንም ነገር አትንገብገቡ። በቃ እሱ ሰጪ ነው፣ ይሰጣል። የከፈታትን ጉሮሮ ሳይዘጋ አያድርም ብሏል ወንድሜ። በእውነት እውነቱን ነው እንዴ። በቸሩ ይኖራል ሰው። እኔ ድሮ በእውነት ድሃ ቤተሰብ አለኝ፣ ከኔ ቤት ባይሆንም ማለት ነው። እኔ ጎመን በልቶ ሲያድሩ ከነሱ ጋር ጎመን በልቻለሁ። ሰው ያገኘውን በልቶ ይኖራል። ለወዳችን ውላ እንጂ ግዴታ ሰው ብር የሰውን ብር ብለን ለብር ተብሎ ኢትዮጵያ ውስጥ የማይደረጉ ነገር የለም። አሁን ተው። እግዚአብሔር እኮ አንድን አፕል ለሁለት ተካፍላችሁ ብሉ ይላል። እሷን አፕል ለሁለት ብትካፈል በታምሮ አፕሏ ግማሽ አፕሏ ታጠብሃለች። ዋናው ደግ መሆን ውስጥ ነው፣ ልባችን ነው። አንሰፍሰፍ። እቺን የምታክል ብናገኝ ከዚህች ቆርጠን ብናበላ ያቺ የተረፈችው እኛንም ታጠግባናለች በታምሮ።
እግዚአብሔር ያይናል እኮ የምናደርገውን ያይናል፣ የምንለውን ያይናል፣ የምናየውን ያይናል። ያያል እሱ። አንዳንዳችን ስማችን ያውቃል። እዚችን ዓለም ላይ ያለችው ከነ ስማችን ከነ ምናችን ከነ ጸባችን ጌታ ያውቃል ለይቶ። እኛ እንኳን የጎረቤታችንን እንኳን መለየት አንችልም። እሱ ግን እዚችን ዓለም ህዝቧን ልጆቿን አንድ ባንድ ከነ ስማችን ከነ ምናችን ያውቃል። ስራ ከነ ስራችን ያውቃል። ከነ አንደበታችን ያውቃል። ከነ ውስጣችን ልቦናችን ምን እንደምናስብ ያውቃል። ተው እንጂ ሌላውን ከምትፈሩ እግዚአብሔርን ፍሩ። የሚያዋጣችሁ እሱ ነው። እኔ በእውነቴን ነው የምለው፣ እግዚአብሔርን ነው የምለው በእውነት በሱ ስም። ሰውን ፈርቼ ምንም የማደርገው ነገር የለም። እግዚአብሔርን ነው የምፈራ። እሱ ያየኛላ እንዴ። የእግዚአብሔር ፍቅር ከሚቀርብኝ የሰው ፍቅር ይቅርብኝ። ሁለመናዬ አባቴ እግዚአብሔር ነው። ሁሉም ከሱ ጋር ነው። ህይወቴ ኑሮዬ ከሱ ጋር ነው። ስሙ ይባረክ እግዚአብሔርዬ። እና ውድ ወንድሞቼ ቤተሰቦቼ፣ በቃ እኔ በእውነት ለዛ ነው በማየት ብዙ ተማርኩኝና እኔም የራሴን ላካፍላችሁ። ሙያ ከጎረቤት ይባላል። ሙያ ከጎረቤት ይባላል። እኔም ከእናንተ ብዙ ተምሬያለሁ፣ ብዙ ሰማለሁ፣ ብዙ ትምህርት አግኝቻለሁ። እናንተም ደግሞ ከኔ ትንሽ ማግኘት ትችላላችሁ በማለት ነው። እንደገና ደግሞ አንዲታችን አረብ ሀገር ስንት ዓመት ሰራው አለች እያለቀሰች ማለት ነው። አገዝኩ ምንም አልጠብም የለም፣ ጉልበቴ አለቀ፣ እድሜ ሄደ፣ አገር መግባት እፈልጋለሁ፣ ምን እየገባለሁ፣ እንዴት እኖራለሁ ብላ ትጠይቃለች። እንባል ጠብጠብ እያለች ውዴቴ እግዚአብሔር ይድረስልሽ፣ የሰራዊት ጌታ እቅፍ ድግፍ አድርጎ ወደ ሀገርሽ ይመልስሽ። ምንም ቢሆን ውጪ፣ ወደ ሀገርሽ ተመለሽ። እንደኔ ማለት ነው። አገር ቤት ሆኖ ስራ የቤት ሰራተኝነት ሲሰሩ ግቢው እንኳን ተቆልፎባቸው ነው የሚሄዱት። አንድ ነገር ቢፈጠር እንኳን በሩን ከፍቶ ቢወጡ ግቢውን ከፍቶ መውጣት ማምለጥ አይችሉም። ለ2 ዓመት ኮንትራት፣ ለ4 ዓመት ኮንትራት። ይሄ ራሱ ዲፕሬሽን ስትሬስ ነው የሚሰሩት ስራ። በዛ ላይ ተሰቃይቶ የሚያመጡት ጠብ ካላለ ለነሱም ለቤተሰብም ከባድ ነው። ስለዚህ ውዴቴ በእውነት ወደ ሀገርሽ ገብተሽ ቆሎ በልተሽ በሀገርሽ ላይ ብትኖሪ ይሻልሻል። ንፋስሽን እየተቀበልሽ ጠባብ ማይል ካልሆነ ከቻልሽ ለራስሽ የሆነ ነገር መቋቋም እንኳን አጠራቅመሽ ይዘሽ ወደ ሀገርሽ ግቢ። እንደኔ ሀገርን መሰለ የለም። ብዙዎቹ እያበዱ ወደ ሀገር ቤት ይመጣሉ። አብይዞ ነው። ብዙዎቹ በእስር ቤት ይሰቃያሉ። ብዙዎቹ በእስር ቤት ይሰቀላሉ። ፍርዳቸው አልቆ በመሰቀል ተሰቅለው ነው ደግሞ ሞቱት። እና ምንም ነገር ካልሞላላችሁ ካልተስማማችሁ እርግፍ አድርጋችሁ ባዶ እጃችሁን ቢሆን ገብታችሁ ቆሎ በልታችሁ ኑሩ። በቃ ለምናችሁም ሀገራችሁ ላይ ብትኖሩ ይሻላችኋል። ሀገሬ ሰው አይጨክንባችሁምና እግዚአብሔር ይድረስላችሁ። እግዚአብሔር ሁላችሁንም ይባርካችሁ። እንደው ያሳባችሁን የምኞታችሁን ያሳካላችሁ። ውዴቶቼ የሰራዊት ጌታ እቅፍ ድግፍ አድርጎ ለሀገራችሁ ያብቃችሁ። እሱ ሁሉንም ነገር ያሟላላችሁ። አይዛችሁ፣ እግዚአብሔር ከእናንተ ጋር ነውና
እሱ ይባርካችሁ እላለሁ። እንግዲህ ሁላችንም እግዚአብሔር በሰላም በጤና ለዳግም ትንሣኤ አበቃን እያልኩኝ እሰናበታችኋለሁ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ይህን ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አርጉልኝ። ሰብስክራይብ ያላረጋችሁልኝ ለብዙ ሰው እንዲደርስልኝ ሼር አርጉልኝ። በጣም አመሰግናለሁ። እግዚአብሔር ባርክልኝ፣ እግዚአብሔር ይስጥልኝ። ስላያችሁ በጣም አመሰግናለሁ። እንግዲህ ሼር ማድረግ እንዳትረሱ፣ ላይክ አርጉልኝ፣ ቪዲዮ እንዲበዛልኝ ብዙ ሰው እንዲያይልኝ እያልኩኝ እጠይቃቸዋለሁ። በጣም አመሰግናለሁ። ልብሴን ወድጃለሁ። ይሄ ወድጃለሁ። ልብሴን በጣም ወድጃለሁ። አመሰግናለሁ። ኑሩልኝ፣ የምታለብሱኝ እንደዚህ የምታሸበርቁኝ ኑሩልኝ። እግዚአብሔር እድሜና ጤና ሁላችሁንም ይስጣችሁ። አመሰግናለሁ። እንግዲህ በዛሬ ቪዲዮዬ በዚህ እሰናበታችኋለሁ። መልካም ምሽት፣ መልካም አዳር፣ መልካም ጠዋት ለእናንተ ምሽት። ይኸው አምሮብኛል። ይኸው አምሮብኛል። ወንድሜ ወድጄዋለሁ። እሺ ቴንኪዩ